ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችን የሚጀምረው በደቡብ ኮሪያ ውስጥ በምትገኘው ጓንጂ በተባለች ትንሽ ከተማ ውስጥ የምትኖርን ያናሚ የተባለችን አንዲት ጎበዝ አስተማሪን እያሳየን ነው። ያናሚ ኮሪያ ውስጥ ካሉት ሃይስኩል ትምህርት ቤቶች ውስጥ ረባሽ ተማሪዎች በሚበዙበት ካዶ ትምህርት ቤት ውስጥ አስተማሪ ስትሆን፣ ያናሚ ግን እነዚህ ተማሪዎች አንድ ቀን ይሻሻላሉ በሚል ተስፋ ያላትን እውቀት ሁሉ ሳትሰስት እየሰጠች እንደምታስተምር እንረዳለን። አንድ ቀንም ያናሚ ከትምህርት ቤት የመዝናኛ ጉዞ በኋላ በአውሮፕላን ወደ ከተማዋ እየተመለሰች እያለ አውሮፕላን ውስጥ ሰርገው የገቡ ወንበዴዎች አውሮፕላኑ እንደተጠለፈ ማወጅ ይጀምራሉ። ያናሚ ከማስተማር በተጨማሪ በማርሻል አርት ብቃቱ የተጨበጨበላት ሴት ስለነበረች ሁሉንም አጋቾች ምንም ዕድል ሳትሰጥ ደህና አድርጋ ጠፍጥፋ በቁጥጥር ስር ታውላቸዋለች። ፖሊስም አውሮፕላኑ በአጋቾች እንደተያዘ መረጃ ደርሷቸው ስለነበር አውሮፕላኑ በሚያርፍበት ሰዓት በርካታ ፖሊሶች አየር መንገዱን በመክበብ የታገቱትን ሰዎች ለማስለቀቅ ዝግጅት ሲጀምሩ ያናሚ ሶስቱንም አጋቾች ከአውሮፕላኑ አስወጥታ ተንበርክከው ፖሊሶችን ይቅርታ እንዲጠይቁ ታደርጋቸዋለች። ይህ የያናሚ የጀግንነት ስራም ወዲያውኑ በቴሌቪዥን በመሰራጨቱ ያናሚ በቤተሰቦቿ ዘንድ እንዲሁም በአካባቢው ላይ ዝናዋን አይንተውት ይችላል። በቀጣይም ቀን ያናሚ ለስራ ተነስታ ወደምታስተምርበት ትምህርት ቤት ስትሄድ የትምህርት ቤቱ ዳይሬክተር የሆነው ጋሮ እንዲሁም በርካታ የስራ ባልደረቦቿ ያናሚ አውሮፕላን ውስጥ የነበሩት አጋቾች ላይ ያሳየችውን ጀግንነት እያነሱ ማቆለጳጰስ ይጀምራሉ። በዚህ መሀል ሪዩ የተባለ አዲስ ረዳት መምህር ያናሚ የምታስተምርበት ሃይስኩል ትምህርት ቤት ውስጥ ለመስራት ከበላይ አካላት ተመድቦ ይመጣል። ያናሚ ሪዩን ገና እንዳየችው ከተወሰኑ ዓመታት በፊት እርሷ አስተማረችው ጎበዝ ተማሪዋ እንደሆነ አስታውሳ ሪዩ እንደሷ ሁሉ የአስተማሪነት ሙያን ለመከተል በመወሰኑ በጣም እንዳስደሰታት እየተፍለቀለቀች ትገልጽለታለች። የሃይስኩል ዳይሬክተር የሆኑት ጋሮ ሪዩን ለያናሚ ረዳት መምህር እንዲሆናት ስለመደቡት ሪዩ ከያናሚ ጋር ሆኖ ወደምታስተምርበት የበጥባጮች መናኸሪያ የመሰለ ክፍል ይገባል። ያናሚና ሪዩ ክፍል ውስጥ ከገቡ በኋላ ተማሪዎች ወሬያቸውን ማቆም ባለመቻላቸው ያናሚ በኃይለኛ ቁጣ ሁሉንም ተማሪዎች አፋቸውን እንዲዘጉ ታዛቸዋለች። በዚህ የተበሳጨው አንደኛው ተማሪ ግን ያናሚ ላይ የቴኒስ መጫወቻ ኳስ ቢወረውርባትም ያናሚ በሚያስደንቅ ብቃት ኳሱን ሽል በማለቷ ኳሱ ግድግዳ ላይ ነጥሮ የወረወረባትን ተማሪ መልሶ ይመታዋል። ክላስ ተጠናቆ ምሳ ሰዓት ላይ የተወሰኑ ተማሪዎች ያናሚና ሪዩን አብረው ምሳ ለመብላት ሲሄዱ ከርቀት ያዩዋቸዋል። ተማሪዎቹም ያናሚና ሪዩ የፍቅር ግንኙነት እንደጀመሩ በመጠርጠር ይህን ወሬ ለሌሎች ጓደኞቻቸው ለማውራት እየተሽቀዳደሙ ወደ ምግብ ቤት ቢሄዱ ምግብ ቤት ውስጥ ግን ሪዩና ያናሚን እየበሉ ስላገኟቸው የጠረጠሩትን ነገር ማውራት ሳይችሉ ይቀራሉ። ከዚህም በኋላ ያናሚ ምግብ ቤት የመጡትን ተማሪዎቿን አብረዋት እንዲበሉ ጋብዛቸው አንድ ላይ ተሰብስበው መብላት ይጀምራሉ። ምሳም እየበሉ ሲጨዋወቱ ያናሚ ከበጥባጭ ተማሪዎቿ ጋር ቀስ በቀስ መግባባትና በጥባጮቹ ተማሪዎች ደስ የሚል ጸባይ ያላቸው ልጆች እንደሆኑ ትረዳለች። ከምሳም በኋላ ከያናሚ ጋር ምሳ የበሉት የተወሰኑ ተማሪዎች ውጭ ላይ ዘና እያሉ እያለ አካባቢ ላይ የሚንቀሳቀሱ የወንበዴ ቡድኖች የያናሚን ተማሪዎች ጋር መጥተው ኪሳቸው ውስጥ ያለውን ገንዘብ እንዲሰጧቸው ተማሪዎችን ማስጨነቅ ይጀምራሉ። ድንገት ግን ታኩጂ የተባለ አንድ ደፋር ተማሪ ጓደኞቹን የሚያስጨንቋቸውን የማፊያ አባላት በመፋለም ጓደኞቹን ከወንበዴዎች እጅ ያስጥላቸዋል። በዚህም ምክንያት በመነጋታው በርካታ በሞተር ሳይክል የሚንቀሳቀሱ ወንበዴዎች ወደ ካዶ ሃይስኩል ትምህርት ቤት በመምጣት ትናንት ጥቃት የሰነዘረባቸውን ታኩጂ የተባለውን ተማሪ መፈለግ ይጀምራሉ። በወንበዴዎቹም ትምህርት ቤትን መክበብ የተደናገጡት ተማሪዎችም ሁኔታውን በግርምት ወጥቶ መመልከት ሲጀምሩ የትምህርት ቤቱ ዳይሬክተር የሆነው ጋሮ ደግሞ በፍርሃት እየተረበደበደ ለፖሊሱ በመደወል መጥተው እንዲያስጥሏቸው ለፖሊሶች ተማጽኖ ያቀርባል። ነገር ግን ወንበዴዎቹ ብዙም ሳይቆዩ በፊት ትምህርት ቤቱን ለቀው በመሄዳቸው አብዛኛው ተማሪ እፎይ ይላል። ዳይሬክተር ጋሮ ወንበዴዎቹ ወደ ትምህርት ቤት እንዲመጡ ያደረጋቸው ታኩጂና የተወሰኑ ተማሪዎች ከወንበዴዎቹ ጋር በፈጠሩት ሰጣ ገባ እንደሆነ መረጃ ስለደረሰው ዳይሬክተሩ ጋሮ ታኩጂና ጓደኞቹን ወደ ቢሮ ያስጠራቸዋል። ዳይሬክተሩ ጋሮ ታኩጂ ከነ ጓደኞቹ ወደ ቢሮ ጠርቶ እናንተ በተደባደባችሁት እኛ ዴስክ ስር መደበቅ አለብን እንዴ ብሎ መጮህ ሲጀምር ቢሮው ውስጥ ያናሚም ስለነበረች ከተማ
ከተማሪዎቹ ጎን በመቆም እነሱ ምንም ጥፋት እንዳላጠፉ ለዳይሬክተሩ ጋሮ ትገልጽለታለች። ምንም እንኳን ጋሮ እነ ታኩጂን ከትምህርት ቤቱ ለማባረር ቢያስብም ያናሚ ግን ለእነ ታኩጂ ሽንጧን ገትራ በመከራከሯ እነ ታኩጂ ከመባረር ታተርፋቸዋለች። በኋላም ላይ ታኩጂ ክፍል ውስጥ ሆኖ ሲያስብ ከቆየ በኋላ ወንበዴዎቹ እሱን አግኝተው ካልተቀበሉት ድረስ ትምህርት ቤት እየመጡ ሽብር መፍጠራቸውን እንደማይተው ስለገባው ታኩጂ ብቻውን ወንበዴዎቹ ወደሚገኝበት ቦታ ለመሄድ ይወስናል። ከሰዓታት በኋላ ያናሚና ሪዩ ለማስተማር ወደ ክፍሉ ሲገቡ ሁሉም የክፍሉ ተማሪዎች ተክዘውና ቆዝመው በመመልከታቸው ያናሚ ግራ ገባት። ተማሪዎቹን ምን ሆነው እንደሆነ ትጠይቃቸዋለች። ተማሪዎቹ ታኩጂ ሞተረኛ ወንበዴዎቹን ብቻውን ለመጋፈጥ እንደሄደ ሲነግሯት ያናሚም ተማሪዎቿን ታኩጂ ብቻውን እንደሄደ በመፍቀዳቸው ወቅሳቸው ከሪዩ ጋር በመሆን ታኩጂ ወደ ሄደበት ስፍራ ፈጥነው ያመራሉ። ታኩጂ ትናንት ወደ ተጣላቸው ወንበዴዎች መኖሪያ ብቻውን በመሄድ ከፈለጉ እሱም ብቻ እንዲያናግሩት በመግለጽ ትምህርት ቤቱንና ጓደኞቹን ግን ለቀቅ እንዲያደርጓቸው ያሳስባቸዋል። ወንበዴዎቹም ታኩጂን ብቻውን እንደሆነ ባዩ ጊዜ ተረባርበው ታኩጂን ክፉኛ መደብደብ ይጀምራሉ። ድንገት ግን ወንበዴዎች የሚገኙበት ቤት ግንብ በድባቢት ይሁን በድሮም በማይታወቅ ሁኔታ ከተጠረመሰ በኋላ ያናሚ ከሪዩ ጋር በመሆን ወደ ውስጥ ትገባለች። ሪዩም እንደ ያናሚ ሁሉ ጥሩ ተደባዳቢ ስለነበር ሁለቱም ምንም ጊዜ ሳያጠፉ ታኩጂን ሲደበድቡ የነበሩት ወንበዴዎች አንድ በአንድ ሲጠፈጥፏቸው ወንበዴዎቹም እንደዚህ አይነት ተፋላሚ ገጥሟቸው ስለማያውቅ እግሬ አውጪኝ በማለት ከአካባቢ በፍርሃት ይፈረጥጣሉ። ከድብድቡ በኋላ ከያናሚ ጋር የመጡት የታኩጂ ጓደኞች የተጎዳውን ጓደኛቸውን እርዳታ እንዲያገኝ ይዘውት ከአካባቢው ይሄዳሉ። በቀጣዩም ጋር ያናሚ ወደ ትምህርት ቤቷ ስትመጣ በርካታ የክፍሏ ተማሪዎች ሞቅ ያለ አቀባበል ስላደረጉላት ያናሚ በተማሪዎቿ መወደዷ ካሰበችው በላይ ደስታን ይሰጣታል። ያናሚ ስብሰባ እንደነበራት በማስታወስ ከተማሪዎቹ ተለይታ ወደ ቢሮ ስታመራ ቢሮው ውስጥ ሁለት መርማሪ ፖሊሶች ከዳይሬክተሩ ጋሮ ጋር እየተነጋገሩ ትደርሳለች። ያናሚም ሁኔታውን ቀርባ ስታጣራ መርማሪ ፖሊሶቹ ሬን የተባለው የዚህ ትምህርት ቤት ተማሪ አደገኛ እጾችን ሲያንቀሳቅስ ተደርሶበት ሊያዝ የነበረ ቢሆንም ነገር ግን ሬን ከፖሊስ እጅ እንዳመለጠ ትረዳለች። ያናሚ ሬን የተባለውን ተማሪ በደንብ ታውቀው ስለነበርና በጸባዩ መልካም የሚባል ተማሪ እንደሆነ ስለምታውቅ ፖሊሶቹ ያሏትን ነገር አምኖ መቀበል ይከብዳታል። በዚህም ምክንያት ያናሚ ጉዳዩን በራሷ መንገድ ለማጣራት በመወሰን ሬንን ከተማ ውስጥ እየተዟዟረች ማፈላለግ ትጀምራለች። ምሽትም ላይ ሪዩ ከትምህርት ቤት አምሽቶ ሲወጣ አንድ ክፍል ውስጥ የሆነ ድምፅ ሰምቶ ወደ ውስጥ ሲመለከት ጠፋ የተባለው ተማሪ ሬንን አንድ ወንበር ላይ ተኝቶ ይመለከተዋል። ሪዩ ፈጥኖ ለያናሚ በመደወል ሬን ትምህርት ቤት ውስጥ እንዳለ ስለነገራት ያናሚን ከሬን ጓደኞች ጋር በመሆን ፈጥና ወደ ትምህርት ቤቱ ትመጣለች። ያናሚም ሬንን ምን አይነት ወንጀል እንደሰራ ከራሱ አፍ መስማት እንደምትፈልግ ስላሳሰበችው ሬንም የታመመች እናቱን ለመርዳት የተለያዩ ስራዎችን ይሰራ እንደነበር ገልጾ ከዕለታት አንድ ቀንም አንድ ሻንጣን ለሰው በማድረስ ትልቅ ገንዘብ የሚያስገኝ ስራ አግኝቶ እንደሰራ ይነግራቸዋል። ይህንንም ስራ ለተወሰነ ጊዜ ሲሰራ ቆይቶ በመጨረሻም በሻንጣ የሚያደርሰው ነገር አደንዛዥ ዕፅ መሆኑን ስላወቀ ስራውን ቢያቆምም ሲሰራላቸው የነበሩት ሰዎች ግን በዚህ ተበሳጭተው ለፖሊሶች እንዳጋለጡት ይገልጽላቸዋል። ያናሚም ይህንን ስትሰማ ነገሮች ትንሽ እስኪረጋጉ ድረስ ሬንን ከጓደኞቹ ጋር እሷ ቤት ረፍት እንዲያደርጉት ነግራቸውና እነርሱም ይስማማሉ። ያናሚም ባደረገችው ማጣራት ሬንን አደንዛዥ ዕፅ እንዲዘዋወር ሲያደርግ የነበረው ሰውዬ ኬንቶ የተባለው ከተማቸው ውስጥ በህዝብ ዘንድ ተወዳጅ የሆነ ፖለቲከኛ እንደሆነ ያናሚ ትደርስበታለች። ያናሚም ይህን እንደሰማች በጣም በንዴት ኬንቶ ሄዳ ፊት ለፊት እንደምትጋፈጠው ለጓደኞቿ ስትነግራቸው ሬንም ከእርሱ መሳደድ ጀርባ ኬንቶ የተባለው ቆሻሻ ፖለቲከኛ እጁ እንዳለበት ይረዳል። ሬንም የአደንዛዥ ዕፁ አከፋፋይ ብቁ ፖለቲከኛ ኬንቶ እንደሆነ ከሰማ በኋላ ቀጣዩ ቀን ከጓደኞቹ ጋር በመሆን የኬንቶ ዋና ቢሮ ወደ ሆነው አደንዛዥ ዕፅ አለበት ወደ ተባለው ስፍራ ያመራል። የዛን ዕለትም ኬንቶ ትልቅ የምርጫ ቅስቀሳ ፕሮግራም አዘጋጅቶ ስለነበር አካባቢው በሙሉ በፖሊሶችና በኬንቶ ደጋፊዎች እንደተከበበ እነ ሬን ያያሉ። ያናሚም ሬን ከጓደኞቹ ጋር በመሆን የኬንቶ ህንፃ ወደሚገኝበት ቦታ እንዳመራ ስትሰማ ጊዜ እሷም ፈጥና ከሪዮ ጋር በመሆን ወደ ቦታው ትደርሳለች። እነ ያናሚ ኬንቶ ምርጫ ቅስቀሳ ወደሚያደርግበት ህንፃ እንደደረሱ እነሱ የእሱ ደጋፊዎች በመምሰል ለድጋፍ የተዘጋጀ ቲሸርት በመልበስ ከሪዮ ጋር ወደ ውስጥ ይገባሉ።
እኔንም ከጓደኞቹ ጋር በመሆን የኬንቶ ህንፃ ምድር ክፍል ውስጥ ወደሚገኘው ትልቅ መጋዘን አምርተው አደንዛዥ እጹን ለማግኘት ፍለጋ ሲያደርጉ ይቆዩና በመጨረሻም ለመረጃ የሚሆናቸውን አደንዛዥ እጽ ተደብቆ ያገኙታል። በዛው ቅጽበት ግን ለኬንቶ የሚሰሩ ሰዎች እነሪን ላይ ደርሰውባቸው በመሳሪያ ተኩሰው ሊመቷቸው ሲሉ ያናሚና ሪዮ ከኋላ ደርሰው የኬንቶን ሰዎች መሬት ላይ ያጋድሟቸዋል። ያናሚም ኬንቶ ሰዎች እንደሚያስቡት መልካም ሰው ሳይሆን ለገንዘብ ብሎ መጥፎ ስራ የሚሰራ ወራዳና ቆሻሻ ፖለቲከኛ እንደሆነ ስለገባት ያናሚም ኬንቶ የምርጫ ቅስቀሳ ወደሚደረግበት አዳራሽ ሄዳ ልትጋፈጠው ትወስናለች። ከጥቂት ደቂቆች በኋላም ኬንቶ መድረክ ላይ ንግግር እያደረገ እያለ ያናሚ በንዴት ወደ መድረኩ በመውጣት ምን አይነት ተንኮለኛና አስመሳይ ሰው እንደሆነ በመንገር ኬንቶን ትገስጸው ትጀምራለች። ህዝቡም ኬንቶን ለምን እንዲህ እንዳለችው ግራ ገብቷቸው እያለ ያናሚ ኬንቶ አደገኛ አዘዋዋሪ እንደሆነ ለህዝቡ በመግለጽ አሁን ካሉበት አዳራሽ ስራ ያከማቸውን በርካታ አደንዛዥ እጽ በእነሪው አማካኝነት አዳራሽ ውስጥ ባለ ግዙፍ ስክሪን ላይ ተቀርጾ እንዲተላለፍ ታደርጋለች። ህዝቡም ይህንን ሲያይ ጊዜ እንመልቶ የነበረው ይህ ንባብ ነው በማለት እግሬ አውጭኝ ብለው ከአዳራሹ ተጠራርገው ይወጣሉ። በዚህም ጊዜ ኬንቶ በሁኔታው በመበሳጨት በርካታ ቦዲጋርዶቹን አዞ ያናሚን እንዲደበድቧት ትዕዛዝ ቢያስተላልፍም ያናሚ ግን በሚያስደንቅ ብቃት ከኬንቶ ጋርዶቹ ጋር መፋለም ትጀምራለች። ነገር ያናሚ ብቻዋን ስለነበረች አቅም አንሷት በኬንቶ ጋርዶች መደብደብ ስትጀምር እነ ሪዮ ተደብቀው ከነበሩበት ወጥተው ፍልሚያውን ለመቀላቀል ማሟሟቅ ይጀምራሉ። ያናሚም ግን ተማሪዎቿ እንዲጎዱባት ስላልፈለገች ማንም ጣልቃ እንዳይገባ ካስጠነቀቀቻቸው በኋላ ኃይሏን አሰባስባ በድጋሚ መፋለሟን ትቀጥላለች። ከብዙ ትግል በኋላም ያናሚ ሁሉንም የኬንቶን ጋርዶች አፈር ብታስበላቸውም ኬንቶ ግን መሳሪያ ይዞ ስለነበር ያናሚን ተኩሶ ሊገድላት ሽጉጡን ይደቅንባታል። ነገር ግን ኬንቶ ያናሚ ላይ ጉዳት ከማድረሱ በፊት ፖሊስና ያናሚ ያስተላለፉትን ከኬንቶ ህንጻ ስር የሚገኝ አደንዛዥ እጽ ክምችት ስለተመለከቱ ፈጥነው ቦታው ላይ በመድረስ ኬንቶን በቁጥጥር ስር አድርገው ይዘውት ይሄዳሉ። ከዚህ ሁሉ ትርምስ በኋላ በቀጣዩ ቀን ያናሚ ወደ ስራዋ ስትመለስ የትምህርት ቤቱ ዳይሬክተር ጋሮ በሰራችው ስራ በጣም እንደኮራባት በመግለጽ በእሷ ምክንያት ብዙ ሺህ ተማሪዎች እሷ ጋር ነው የምንማረው ብለው ለመመዝገብ ወደ ትምህርት ቤታቸው እየጎረፉ እንደሆነ ይገልጽላታል። ያናሚን በሰማችው ነገር ተደስታ ወደ ክፍል ስትገባ ያ በጥባጭ የነበረው ክፍል ጸጥ ረጭ ብሎ በመመለከቷ ያናሚ ከልቧ ደስ ይላታል። በመጨረሻም ከትምህርት በኋላ ያናሚ ሁሉንም የክፍል ተማሪዎቿን አብረዋት ኳስ እንዲጫወቱ ጋብዛቸው ሁሉም ተያይዘው ወደ ሜዳ ሲሮጡ እያየን ታሪካችን ይልቃል።